ድምጽ እንትናታሉ ስለዚህ ይሄ ብዙም የሚያለያይ ነገር የለም ሁሉም አንድ ናቸው ሸኽና ደረሳ ናቸው እኮ ሁሉም ሸኽና ደረሳ ናቸው ኢማሙ ማሊክ ሻፊዒን አስተማሩ ሻፊዒ ኢማሙ አህመድ አስተማሩ አንድ አይነት ናቸው በተወሰነ መሳኢሎች ላይ ኺላፍ ይኖራል በተወሰነ መሳኢሎች ያው ኺላፍ السوراሱ ኺላፋቸው ኺላፍ ሙዕተበር ነው ከቁርአን በመረዳት የሆነ ራእይ ይኖራቸዋል ሻፊዒ ከቁርአን በመረዳት ደግሞ ኢማሙ አህመድ የተወሰነ ራእይ ይኖራቸዋል ይሄ ነው ልዩነታቸው መሰረት ላይ ምንም አይነት እንከን የላቸውምና በማናቸውም በንሰግድ ችግር የለው ችግር ያለው አሁን ምንድነው ጃሂሉ ላይ ነው አዋሙ ላይ ነው ጃሂሉን ያ ሐነፊ ነኝ ብሎ የሆነ ነገር ሊፈጥር ይፈልጋል ሻፊዒ ነኝ ብሎ የሆነ ነገር ሊፈጥር ይችላል አማ ኪታባቸው እነዚህ ከታዩ ኡሱል ላይ ምንም አይነት ችግር የላቸውም ስለዚህ ችግር የለም ማንንም በማንንም በተሰግድ ይሄንን ነው ሼክ መሐመድ ኢብኑ አብዱል ወሃብ እኮ ይሄንን ነገር ሐነፊ በሐንበሊያ ሐንበሊ በሻፊዒ ሻፊዒ በማሊኪያ አንሰግድም ብሎ ሐረም ላይ ራሱ ተበታትነው እየሰገዱ ነበር እኮ እሱ ነው ሰብስቦ አንድ ያደርጋቸው ከቁርአንና ከሱና የወጡ አይደሉም እነዚህ ተብሎ በአንድ እንድንሰግድ የተደረገው ስለዚህ ችግር የለውም በአህናፎች በሚያሰግዱ ጊዜ ተከትላቸው ስገድ ሻፊዒዎች በሚያሰግዱ ጊዜ ተከትለ ስገድ ማሊኪዎች በሚያሰግዱ ጊዜ ተከትላቸው ስገድ መሰረታቸው ችግር የለም والله يا كبات إياك ነው ግን لا حياة في الدين ነው እዚህ አውሮፓ ሀገር ወይ غرب ሀገር ሙስሊሞች ወንዶችና ሙስሊሞች በተለይ ሴቶች ሙስሊሞች ሴቶች ያሉ ትዳር አንፈልግም ያሉ ነው ያ እንዴት ነው ከሱና ትወጣላችሁ الرسول صلى الله عليه وسلم እኮ يعني النكاح سنتي وسنة الأنبياء بلون أو كما قال المصطفى صلى الله عليه وسلم إن أقبو سيبالو أن دبم يالو كذبوا هلا عندي الله سبحانه وتعالى شهوة فتربنا وندم شيء إن وند كلا كباش إسكامل شنو متهدبوت يقولي بطاني ترى أن دبم إنه طيب سيفا نديتنو أي وند يسبل لنا لا تيسروا هي متاعي أستاذ كذا ولا والعياذ بالله يعني በአንዳንድ ነገሮች ራሳቸው የሚያራቁት ነገሮች አለ አበዙ بالله የመጣ መሳሪያዎች ምናምን እዚህ አውሮፓ ታውቃለህ ሁሉ ነገር ክፍት ነው እንዴት ነው የሚታየው ኡስታዝ جزاكم الله خير በመጀመሪያ ደረጃ ትዳር ዋጅብ የሚሆንበት ሰው አለ ሱና የሚሆንበት ሰው አለ ሙስተሐብ የሚሆንበት ሰው አለ ሐራም የሚሆንበት ሰውም አለ ስለዚህ አቅም ካለው ችሎታ ካለው ሙሉ ጤንነት ካለውና ማግባት የደረሰ ከሆነ በተለይ ደግሞ አላህ Subhanahu Wa Ta'ala የማይፈልገው መስመር ላይ የሚሄድ ከሆነ ዋጅብ ነው በሱ ላይ ሴትም ይሁን ወንድ ሆኖ ወደ ግራና ወደ ቀኝ የሚሄድ ከሆነ ሴቷም ግራና ቀኝ የምትመለከት ከሆነ እነሱ ለማግባት ዋጅብ ነው በእነሱ ላይ ግዴታ ነው ስለዚህ ማግባት አለባቸው ነው ሌላው አለ ራሱን ጥብቅ ነች حرام ነገር አይሰሩም ግን አላገቡም አፍضሉ ማግባት ነው ግን ባያገቡ ወደ ወንጀል የሚወሰድ አይደለም ወንጀለኞች ሆነው አይቀርቡም ራሱን ጠብቆ ራሷ ጠብቃ ዝም ብሎ የተቀመጡ ከሆነ ከዱንያ ኒዕማ ራቁ ነው እንጂ የሚባለው ወንጀለኞች ተብሎ አይጠሩም ግን ምንም አያስፈልግም ትዳር ምንም አያስፈልግም የሚለው ደረጃ ላይ ከደረሱ ነብዩን እየخالፉ ነው فمن رغب عن سنتي فليس مني ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ከኔ ሱና የራቀ ሰው ከኔ አይደለም ብለዋል በዚህ አይነት ሁኔታ አያስፈልገኝም አይነት ደረጃ ከሆነ ከነብዩ ሰለላሁ ዐለይሂ ወሰለም ህግ የጣሰ ነው ሌላ ችግር ውስጥ እየገባ ነው ይሄ ምትለው ያለው አይነት ከሆነ ግን ያንን ነገር አላህ Subhanahu Wa Ta'ala اعتداء ብሎ ጠርቶታል ወንድ ሆኖ ራሱን በራሱ የሚያረካ ከሆነ ሴት ሆና ራሷን በራሷ የምታረካ ከሆነ ይሄ اعتداء ነው እንደ ዝሙት ይቆጠራል ወንጀል ነው የሚሆነው ማግባት የማይችል ሆኖ ማግባት ማትችል ሆና አቅማጥተው እየተቸገሩ ያሉ ሰዎች ግን በስሜት በጣም የሚበረታባቸው ከሆነ አንዳንድ ዑለሞች ጨረፍ የሚያደርጉት ነገር አለ ትንሽ ወንጀል ላይ እንዳይወድቅ ሐራም ላይ እንዳይወድቅ ትንሽ የሆነ ነገር የሚሉት ነገር አለ
እሱም ብዙ መናገር አስፈላጊ አይደለም። እዚህ ቦታ ላይ ጤነኛ ሆኖ አፍያ ያለው ሆኖ ስሜቱ የሚችል ሆኖ ማግባት እየቻለ በገዛ ራሱ እንደዚህ አይነት ውስጥ የሚገባ ከሆነ አላህ Subhanahu Wa Ta'ala ጋር እየተጣረነ አላህ Subhanahu Wa Ta'ala በፍጹም ከትዳሩ ውጭ ማንም ይሁን ማንም ሊያደርገው አይገባም። በገዛ ራሱ ዝም ብሎ ተኝቶ ባለበት ላይ የሚሄድበት ከሆነ ችግር የለም። ራሱ ግን በእንደዚህ አይነት ነገር እየተጫወተ የሚያመጣ ከሆነ ከባድ ወንጀል ነው በኢስላም። ስለዚህ እኛ ምንድን ነው የምንመክረው? ሴቶች ማግባት አለባቸው። ከዛም አልፎ እዚያውን ስሟገት ለሴቶች ብዙ ጊዜ 90% የነሱን ነው ተሟጓቹኝ የምቀርበው። እዚህ ግን ወደ ዋናው ነገር ስንመጣ ደግሞ የፈለገ ነገር ቢሆን አንድ አላህን የሚፈራ ዲን ያለው ሰው ሳሊህ የሆነ ወንድ ካለ 4 ሴቶች ቢያገባ 4ቱም ተደራርበው ቢመጡ ይመረጣል። አሁን ባለንበት ሰዓት ዲነኛ ነው አላህን የሚፈራ ትክክለኛ አድል አለው የሚባል ከሆነ ይሄ ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም አኺር الزمان يقل الرجال ويكثر النساء ብለዋል። አኺር الزمان ሴቶች ይበዛሉ ወንዶች በጣም ያንሳሉ አሉ። ከዛም አልፎ ምን አሉ? 50 ሴት አንድ ወንድ የሚያስተዳድርበት ዘመን ይመጣል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አሁን ባለንበት ዘመን ማለት ነው። ከባድ የሆነ ፈተና ጊዜ ነው። ለምን ይሄንን ሐዲስ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ሴቶቹ በዊላዳ ላይ እየበዙ ይመጣሉ፣ ወንዶቹ ደግሞ ጦር ሜዳ ላይ እየረገፉ ይሄዳሉ። በዚህ ሴቶች እየበዙ ወንዶች እየቀነሱ ሲመጡ በዛ ልክ ነው ጀሪማውም የሚስፋፋው። አሁን እየተራገሩ ነው ምዕራባውያን እያንዳንዱ ወንድ 4 ሴት ቢያገባ 4 ሴት ቢያገባ በአለም ላይ ያለው ወንድ ነው 4 ሴት ቢያገባ 2 ቢሊዮን ሴት ይቀራሉ ገና ያለው አሁን እንትኑ ሲያቀርቡት። ስለዚህ ምንድነው የምንለው እኛ ነብዩ ሰለላሁ ዐለይሂ ወሰለም እሳቸው የሚናገሩትን በነበሩበት ዘመንና አሁን አኺር ዘመን ያለው ነገር መፍትሄ አድርገው ነው የሚናገሩት ታላቁ የአላህ መልእክተኛ አለይሂ ሰላቱ ሰላም። ስለዚህ አላህ Subhanahu Wa Ta'ala 2ም 3ም 4ም ብሎ በቁርአን ላይ ያስቀመጠው ወደ ሐል ሲመጣ ነው። ትክክለኛ አላህን የሚፈራ ከሆነ ፍትሃዊ ከሆነ አድል ያለው ከሆነ ሁለተኛ ሆና ብትመጣ 3ኛ ሆና ብትመጣ 4ኛ ሆና ብትመጣ ወንጀል የለው። ዱንያ እንደማለፏ ታልፋለች። አኺራም ጉዳይ ነው መጠበቅ። እኔ ሁለተኛ አልገባም እያለች ግን ወደ ሐራም የምትገባ ከሆነ ሐያቷ እየተበላሸ ነው። ስለዚህ እኛ ምንድነው የምንለው? እህቶቻችን አላህን የሚፈራ ትክክለኛ ዲነኛ የሆነ ከሆነ 3ኛም ላይ ብትገቢ 4ኛም ላይ ብትገቢ ጥፋት አይደለም። ዱንያ እንደማለፏ ታልፋለች። የተወሰነ ጊዜ ለመሸጋገር ስለሆነ አደራችሁ ወንጀል ላይ አትውደቁ፣ ማዕሲያ ላይ አትውደቁ። ወላ ሲየማ ኢሮፕ ላይ ያላችሁ በአሁኑ ሰዓት ምዕራባውያን ሁሉም ነገር እያዘጋጁት ነው። ምክንያቱም ሰውና እንትን ለማራራቅ ፌሚኒስት የሚሉትን ያመጡት ከዚህ አንጻር ነው። ሴቶች በቃ አንፈልግም አያስፈልገንም ወንድ እያሉ ነው። ምን ሊሆኑ ፈለጉ? መጨረሻ ምን ሊሆኑ ሙስሊሙ ላይ ነው ምዕራባውያን እሺ ባህላቸው እኛ ሙስሊሞች እዚህ ጋር ውጭ ኢትዮጵያ ሀገር የነበረን ወደዚህ ስንመጣ ወይ ከአረብ ሀገር ወደዚህ ስንመጣ ኢሚዲየትሊ ሲቀየር እኔ እኮ ወላሂ አልኳቸው ፊኩም ኸለል በጣም ችግር አለባቸው ራሳቸውን ጠብቁ ምናምን መርሐባ። ስለዚህ ኤኒሃው ምንድነው ለማለት የተፈለገው መምከር ነው። እኛ ከመምከር ውጭ የምናደርገው ነገር የለም። ስለዚህ እህቶቻችን ጥሩ ሆነ አላህን የሚፈራ ሰው የመጣላችሁ ከሆነ እንዳትመልሱ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። መን ጃአኩም ሚመን ተርደውነሁ ዲነሁ ወኹሉቁሁ ተዘወጁ። አላህን የሚፈራ ጥሩ ባህሪ ያለው ሰው ዲነኛ የሆነ ሰው የመጣላችሁ ከሆነ እንዳታሳልፉት ብለው ለወላጆች ሁላ መክረዋል። ስለዚህ ምንድነው እህቶቻችን ሳሊህ የሆነ ሰው አላህን የሚፈራ ሰው ዲነኛ የሆነ ሰው ከመጣ አይናችሁን ሳታሹ ግቡ ነው። ፋሲቅና ፋጅር የሆነ ከሆነ ግን ይዞች ወደ ጀሃነም ሊሄድ ስለሚችል እንደዚህ አይነት ቦታ ላይ አትግቡ ነው የምንለው። ግን ዲነኛ ሆኖ ምናልባት በኢኮኖሚ ደካማ ሊሆን ይችላል፣ በተለያየ ሁኔታ ድክመት ሊኖረው ስለሚችል እናንተ አኺራን በማሰብ እንደዚህ አይነት ወንድሞች ከመጡ ደህና አላህን የሚፈሩ ሰዎች ከመጡ አግቡ ነው የምንለው። ግን አሁን ምንድነው አንዳንድ እህቶች ይሄንን ጥያቄም ጠይቀውናል።
ብዙ ሰዎች ብዙ ወንዶች ሞካከርንና አደካከሙን። በጣም ሞራላችን ደከመ። ኡስታዝ አሁን በቃ ራሳችንን ዝም ብለን ጠብቀን ጌታችን ጋር እስከምንገናኝ ራሳችን ብንጠብቅስ ወንጀል አለው ወይ ብለው የጠየቁኝ እህቶች አሉ። ወላሂ እኔ መመክራቸው እንደምንም ብላችሁ ሳሊህ የሆነውን ወንድ ኢንሻአላህ አላህ ይወፍቃችሁ ማግባቱን ብትሞክሩት ነው የሚሻለው። በጭራሽ የሚባል ደረጃ የደረሰው ከሆነ ግን ራስሽን የምትጠብቂ ከሆነ ከሐራም የምትርቂ ከሆነ ወደ ሐራም ማትሄጂ ከሆነ ራስሽ የጠበቅሽ ከሆነ ግን ወንጀለኛ አትሆኚ። ስለዚህ እኛ ይሄንን ነው ምን መክራቸው። ግን አሁን ወዳልተፈለገው እየወሰዱት ያሉ ሴቱም ወንዱም ግን አኺራችንን ሊያሳጡን ወደ ጀሃነም ሊነዱን ስለሆነ የነሱን ጣዓ የነሱን መከተል አደጋ ላይ ሊጥለን ስለሚችል ጥንቃቄ እናድርግ ነው። ኡስታዝ አስደሰትከኝ። ባረከላሁ ፊክ። በቃ ሸፈይተ ገሊል አሁን በደንብ እከራከራቸዋለሁ። ኢንሻአላህ እንዳሳምናቸው አድርጋለሁ። ጀዛከላሁ ኸይር። በረካውን ኡስታዝ። ሰላም አለይኩም። አላህ ይባርክ። ጀዛከላሁ ኸይር። الله يحفظك. المشكلة تعمل كذا يقولي. أبشر أبشر تقدر له مرحبا. جزاك الله خير. إيش؟ بروفايل الساعة لبسو أسقبون داتلو شيء. بروفايل لبسو. أكاونتاتشو لبروفايلر. مالك بروفايل لبس. بروفايل لا تلجوش إن دات أسقبو. أكاونت وارنينج سبب. إيش؟ مرحبا. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله. ويما أمي قدي عادلش عندك كلام طيب. عادلش ميتاركس كنت بيشي ما. السلام عليكم. عليكم السلام ورحمة الله وبركاته. يقرتا أستاذ عوف بالي قدي ملسو بينا والله. እና የኔ ጥያቄ 5 ወቅት ሶላት ስለ ሱና ሶላት ነው። 5 ወቅት ሶላት ከፊትና ከኋላ የሚሰገዱ ሱና ሶላቶች እንዴት ነው አሰጋገዳቸው? እነሱ በጽሁፍ የሱና ሶላቶች ረዋቲብ የሚባሉ 12 ረክዓ አሉ። ቢቻል ጠንካራ የሆኑ ናቸውና 12 ረክዓዎች አሉ። የመጀመሪያው ከፈጅር በፊት 2 ረክዓ አለ። ከሶላት الفجر በፊት 2 ረክዓ አለ። ከዛ በኋላ ከዙሁር በፊት 4 ረክዓ አለ። ስንት ሆኑ? ጠቅላላቸው 6 ረክዓ ሆኑ። ከዛ በኋላ ከዙሁር በኋላ 2 ረክዓ አለ። ስንት ሆኑ? 8 ረክዓ። ከዛ በኋላ ከመግሪብ በኋላ 2 ረክዓ አለ። 10 ረክዓ። ከዛ በኋላ ከዒሻ በኋላ 2 ረክዓ አለ። 12 ረክዓ። እነዚህ 12 ረክዓዎች የሰገዳሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala በጀነት ላይ ቤት ይሰራለታል። ስለዚህ የቻልን ሰዎች እነዚህ 12 ረክዓዎች ላለማቋረጥ እንሞክር ማለት ነው። ባረከላሁ ፊኩም። ኢንሻአላህ ጀዛከላህ ኸይር። ሌላው ደግሞ ከኢሻ በኋላ ሱና ሶላትን ሳንሰግድ ኦትርን ብንሰግድ ችግር አለው? የኦትርስ ሶላት አሰጋገዱ እንዴት ነው? ያው ነው እኮ 2 ረክዓ ሱና ሶላት ሱና ከሰገድሽ ከዛ በኋላ አቅሜ የለኝም አልችልም የምትይ ከሆነ ከዛ በኋላ 2 ረክዓ ጨምረሽ 1 ረክዓ መስገድ ነው። 3 ረክዓ ዊትር መስገድ ይቻላል። አይኔ ችሎታ አለኝ የምትይ ከሆነ 4 ረክዓ ሰግጄና 5ኛ አንዷን ረክዓ ሰግጃለሽ። ይችላልው ካልሽ 6 ረክዓ ለክተሽ አንዷን 7ኛ 8 እስከ 11 የነብዩ ሰለላሁ ዐለይሂ ወሰለም ሶላት 11 ረክዓ ሶላት الليل የሚሰግዱ ሶላት الليل ነው እኮ ነው። ሶላት الليل ማለት እኮ ነው። ሌላ ነገር የለውም። እንደ ችሎታው ነው ሰው 7 የሚሰግዳለ 5 የሚሰግዳለ 3 የሚሰግዳለ 11 የሚሰግዳለ እሱ ነው። ስለዚህ አቅሙን ያህል መስገድ ይችላል ሰው። እሺ ጀዛከላህ ኸይር። ሌላው ደግሞ ለምሳሌ ሰደቃ ስንሰጥ አላህን ለማይገዙ ሶላት ለማይሰግዱ ሰው መስጠት አይበቃም ይባላል እና አሁን አብዛኞቻችን በገጠር ላይ ሶላት የማይሰግዱ አሉ። ያኔ እንደዚህ ዳዋ ምናምን ያልደረሳቸው አሉ
እና ለነሱ ሰደቃ ለምስኪኖች ብንሰጥ እንዴት ይታያል? በመጀመሪያ ደረጃ ሙስሊም ሆኖ ሶላት የማይሰግድ ከሆነ ለእንደነዚህ አይነቶቹ ማስተማር ያስፈልጋል። ሙስሊም ሆኖ ሶላት የማይሰግድ ሰው ገጠር አካባቢ ያሉት ሰዎች ከእስልምና የሚያስወጣ መሆኑን አያውቁም። ከባድ ነገር ነው። ስለዚህ በመጀመሪያ እነዚህን ማስተማር መቻል አለብን። ስንሰጣቸውም ጭምር ማስተማር አለብን። ይህንን የምትበላው የአላህ ሪዝቅ ነው። ለአላህ ስብሐነሁ ወተዓላ ስጁድ ያልወረድኩ ከሆነ ለአላህ ሩኩዕ ያልወረድኩ ከሆነ አደጋ ነው በሚል መመከር አለባቸው፣ መነገር አለባቸው። እያወቁ ዋጅብ መሆኑን እያወቁ ለማይሰግዱ ሰዎች መስጠት ግን አይቻልም። እነሱ ያመፁ ናቸው፣ በአላህ አምፀዋልና ለነሱ ከመስጠት ሙስሊም ላልሆኑ ነን ሙስሊሞች ለሆኑት የተራቡ የተጠሙ የተቸገሩ ካሉ ለነሱ መስጠት ይቻላል። ሙስሊም ሆኖ ግዴታ መሆኑን እያወቀ የማይሰግድ ከሆነ ምክንያቱም እሱ ሙርተድ የሚለው ነው ሁክም የሚሰጠው ከኢስላም ያፈነገጠ ተብሎ ነው የሚጠራው። እነዛ ግን በመሰረታቸው አማኞች አልነበሩም እና ነው። ስለዚህ የምናወጣው ሰደቃ ሁል ጊዜ የሚመረጠው አላህን ለሚፈሩ ሰዎች ብናበላቸው ይመረጣል። አላህን የሚፈሩ ዲን ያላቸው ለጌታቸው የሚሰግዱ ለጌታቸው የሚዋደቁ ያሉ ደካሞች አቅሜ የሌላቸው ለነሱ ነው ቅድሚያ መሰጠት ያለበት የሰደቃው ጉዳይ። እሺ ኡስታዝ ጀዛካላህ ኸይር። እንግዲህ ዱዓ አድርጉልኝ ለኔም አላህ እንደወደኝ አላህ እንደወቀኝ ዱዓ አድርጉልኝ። ጀዛካላህ ኸይር ነው ጥያቄ። መርሐባ አላህ ይባርክ ጀዛከላህ ኸይር። نعم ቀጥይ ልጅ ማለት ልጅም ቀጥይ ከኔ በታች ያለሽ ልጅ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። وعليكم السلام ورحمة الله وبركاته. طيب إن شاء الله جزاك الله خير. የኔ ጥያቄ ሀጅ ላይ ያኒ አንድ ወር ሆነኝ ማለት ነው። ሀጅ ያየሁ ነው። አንድ ቀን ውሎ አንድ ቀን ነው የሚመጣውና ሶላቴ እንዴት ይታያል? እየታጠብኩ እየሰገድኩ ነው። እንዴት ነው አንድ ወር ቆይቶ አንድ ወር የሚመጣ ምንድን ነው ይሄ? አንድ ወር ቆይቶብኛል እስካሁን አላቋረጠም። ግን አንድ ቀን ውሎ አንድ ቀን ነው የእንትን እየፈሰሰብሽ ነው? አይዋ طيب አንቺ ታዲያ ታውቂዋለሽ እኮ የሀይድ ደም ነው እየፈሰሰብሽ ያለው አሁን ወይስ ተቀይረዋል? አረ የለም እንደዛው ነው። ያሁንኛው ነው ተቀየረው። ያሁን አንድ ወሩ በፊት ያው በስርዓቱ ነበር ማይ ያሁን ወሩ ብቻ ተቀየረ እኮ። የትኛው ነው አሁን ምንድነው ያለው? ያ የሀይዱ ደም ነው ወይስ ቀይሮ ሌላ ደም ሆኖ ነው የመጣው? አይ ጥቁር ነው፣ ሌላ ደም ጥቁር ነው። ሌላ ደም ነው። አይዋ የሀይዱ ደም አይደለም። አይዋ ስለዚህ የሀይዱ ደም ካልሆነ ከጸዳ በኋላ መታጠብ ነው ያለብሽ። ታጥበሽ ሰግጃለሽ። ግን የምትሰግጂው ምንድነው የምታደርጊው? ሁሌ አዲስ ውዱእ ያስፈልግሻል። አዲስ ማጽዳት ያስፈልግሻል። ለምሳሌ ዙህር የሰገድሽበት ሱናውም ጨምረሽ ሰግጂና አስር ላይ ሲመጣ ደግሞ አስር አዲስ እስቲንጃ ያስፈልግሻል። ያ የነካካውን ቦታ አካላትሽም ይሁን ጨርቅሽን እንደገና ማጽዳት ይፈልጋል። አስር እንደዚህ ካደረግሽ በኋላ መግሪብም እንደዚህ። ምክንያቱም ዙህር የሰገድሽበት አስር የሰገድሽበት መግሪብ መስገድ አይቻልም እንደዚህ። ይሄ እስቲሓዳ የሚል ሁክም ነው የሚሰጠው። እስቲሓዳ ማለት ከበሬድ በኋላ ቀጥሎ የሚመጣ ያለው ደም እስቲሓዳ ተብሎ ይጠራል። ግን እሱ በየወቅቱ እያጸዱ ውዱእ እያደረጉ የሚሰገድበት ነው። አይዋ ምናልባት ለአንድ ወር ብቻ አይደለም፣ 5 ወር 6 ወር 8 ወርም ሊመጣ ይችላል። ያ ነጃሳ ነው፣ ማጽዳት ብቻ ነው የሚፈለገው። ታጸጃለሽ፣ ሰግጃለሽ፣ ትጾሚያለሽ። ባለቤትም ካለሽ ትዳርሽ ጋርም ችግር የለውም። እሱ ምን ተብሎ ነው የሚጠራው? እስቲሓዳ ተብሎ ነው የሚጠራው። ክልክልነት ያለው ባለቤትም መገናኘት፣ ሶላትም መስገድ እንደዚሁ መጾምም አይቻልም የተባለው ምን ከሆነ ነው? የሀይዱ ከሆነ ነው፣ የፐሬዱ ጉዳይ ከሆነ ነው። ፐሬድ ከሆነ አይቻልም፣ ተከልክለዋል። ፐሬዱ ዝም ብሎ የመጣብሽ ከሆነ ለምሳሌ 5 ቀን ከነበረ ፐሬድሽ ቀጥሎ 6ም መጣ 7ም መጣ 8ም መጣ፣ ግን ፐሬዱ ነው አልተቀየረም። ዝም ብሎ የሚመጣ ከሆነ ከበዛ እስከ 15 ቀን ትቆያለሽ። እሱ ከሆነ ፐሬዱ
እስከ 15 ቀን ትቆያለሽ። ከ15 ቀን የሚቀጥል ከሆነ ግን የዛኔ ትታጠቢና ሶላት ትጀምሪያለሽ። ቢመስልሽም ሐይድ ቢመስልም ወደ ኢስቲሓዳ ተቀይረዋልና ኢንሻአላህ። طيب عندي ጥያቄ ያለኝ ሶላት ስሰግድ 2 ረካዓ ሰግጄ መልሼ ቁጭ ብዬ ተህየት ሰግጄ ስነሳ ሁለተኛው ቢስሚላህ ብዬ አይደለም አልሐምዱሊላህ ብዬ ነው የምጀምረው። እንዴት ይታያል? ችግር የለውም ብትሉ ጥሩ ነው። ቢስሚላህ ብትሉ ጥሩ ነው። ካልሆነ ችግር የለውም። የመጀመሪያ በስመላ ካለው በቂው ነው። በአብዛኛው አልሐምዱሊላህ እያልኩ ነው ለመደብኝና አንዳንዴ ትዝ ሲለኝ ነው ቢስሚላህ የምለው። ችግር የለውም ኢንሻአላህ። طيب جزاك الله خير. حياكم الله، الله يحفظكم. እሺ ተረኛ መሐመድ ሄሎ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ደህና ነው ወይ? ሰላም አልሐምዱሊላህ። አላህ ይባርክ ፊክ። የኔ ጥያቄ አይኑ ከዚህ በፊትም ብዙ ሰው ጠይቋችኋል መልሳችኋል፣ ግን ትንሽ ግራ ስለሚገባኝ ነው። አሁን ምሳሌ እኛ በሙስሊሞች ካዕባን እንደ ጣዖት ታመልኩታላችሁ ይላሉ የሌላ ሃይማኖቶች እና አንዳንዴ ደግሞ ኡምራ ስናረግ ያንንም ባንነካም አንዳንዶች ደግሞ ሳትነኩ መምጣት ራሱ እንዴት ነው እንደ ትልቅ እንትን ነገር ይቆጥሮታል። እኔ ደግሞ አላህ ሱብሃነሁ ወተዓላ እዛ ቦታ ላይ ሲያቆመን ኡምራና ሐጅም የፈለገ ነገር ስናረግ ያንን ካዕባን እንደኔ ባንነካም ያው የምንሄደው ለአላህ ሱብሃነሁ ወተዓላ ዱዓችንን ሁሉ ነገራችንን እንዲቀበለው ሲሆን ያንን ግን ብንነካም ባንነካም እንደ ነው የጠበቀ ነገር መስሎ ይታያል በኔ በኩል ደግሞ አንዳንዴ ያንን ካዕባን ሄደን ያኔ ጠዋፍ ስናረግ ምን ስናረግ እንዴት ነው ሁሉም ሰው ሄዶ ካልነካሁኝ ካልሳምኩኝ ልብሴን ካልነካሁ ምናምን ሲል አንዳንዴ እንዴት ነው የምንሄደው? ለካዕባው ነው ወይንስ ለምኑ ነው? ግራ ይገባኛል እንደኔ ማለት ነው። እና እስኪ እንደው የሚያውቁትንም ያወቁትን እንዲያስረዱኝ ኡስታዝ ጀዛከላህ። ጠይብ በመጀመሪያ ደረጃ ሐጀር አልአስወድ መንካት ሐጀር አልአስወድ መሳም ሱና ነው። ምንድነው እሱ? ግርግር ከሌለ መገፋፋት ከሌለ መጨናነቅ የሌለ ከሆነ ኖርማል ሐጀር አልአስወድ የምታገኘው ከሆነ ትስመዋለህ። ሊተቅቢል ረሱልላህ ሰለላሁ ዐለይሂ ወሰለም ሐጀር አልአስወድ ነብዩ ሰለላሁ ዐለይሂ ወሰለም ሐጀር አልአስወድ ስመውታል። ያን ሐጀር አልአስወድ ሐጀር ሚን አህሊል ጀና ብለዋል። ይሄ ሐጀር አልአስወድ የሚባለው የጀነት ድንጋይ ነው ብለውናል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሰውየው ከቻለ ሴቷም ትሁን ወንዱ ከተቻለ መገፋፋት ከሌለና መድረስ የቻለ ከሆነ ቢስመው ሱና ነው። ሁለተኛ መድረስ ካልቻለ መሳም ካልቻለ በእጁ መንካት የሚችል ከሆነ ሐጀር አልአስወድ በእጁ ነካ የሚያደርገው ከሆነ ግርግር ከሌለ ያ በእጁ የናካውን እጁ ይስመዋል። ሁለት ሶስተኛ መድረስ ካልቻለ ሩቅ የሆነ ከሆነ ከሩቅ ሆኖ አላሁ አክበር ይላል። እነዚህ አይነት ሲፋዎች አሉ። ይሄ ሐጀር አልአስወድ ያልሳመው ወንጀለኛ ነው፣ ዑምራ የተበላሸ ነው፣ ሐጅ የተበላሸ ነው የሚል የለም። አስሉ ሐጀር አልአስወድ ድንጋይ ነው። ሊጠቅምም ሊጎዳም የሚችል አይደለም። ለዚህ ነው ዑመር ብን አልኸጣብ ምን ብለዋል ረዲየላሁ ዐንሁ ወአርዳ ሐጀር አልአስወድ ጋር ፊቱ ቆም አሉና ምን አሉ? እነከ ሐጀሩን ላ ተንፈዕ ወላ ተድር። አንተ እኮ ድንጋይ ነህ፣ አትጠቅምም አትጎዳም አሉት። ዑመር ናቸው የሚያናግሩት ይሄንን ሐጀር አልአስወድ። ወለውላ አኒ ረአይቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቀቢሉከ ማ ቀበልቱክ። ታላቁ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ሲስሙህ ባላይ ኑሮ አልስምህም ነበር አሉ። ሐጀር አልአስወድ ሊጎዳ አይችልም፣ ሊጠቅምም አይችልም። ግን ነቢዩ ሰለላሁ ዐለይሂ ወሰለም ትእዛዝ ስላለበት ያንን ነገር ከቻልን ሱና ነው። ካልሆነ ግን አፍደሉ
تقافت حجر الأسود كمتسم لذا هزب تلهو مالفو الصنو أفضل بلاك بروك هنا لك الزو ركن الحجر الأسود كدرس كوالا كروك هنا بسم الله الله أكبر بلا مالف يلا منم نجر ما يسفلقه أرلم سلزي إنيا كحجرو قارا عليك أيلن يعني أملكوت دايهونم بس جي أقلالس قلت عمر إنني أعلم أنك حجر لا تنفع ولا تضر ولولا أني رأيت رسول الله صلى الله عليه وسلم يقبلك ما قبلتك إني بدم برجين ما قال عمر إنك حجر أنت دنقينها لا تنفع ولا تضر للتقم ما تشلم لتقودا ما تشلم ولولا أني رأيت رسول الله صلى الله عليه وسلم يقبلك تلاكو يا الله ملكتنيا سيسمه بالا ينورو ما قبلتك إني ما لسمهم نبر كيني نبي تأسينو لقد كان لكم في رسول الله أسوة حسنة سلونة رسول صلى الله عليه وسلم ملكا موديلنو السن تكتلوا تسلالنا الله سبحانه وتعالى نبي سيسمو سلايو إنسان كونجي لتكمنيم لتقرانيم أتشلم بلو تناقروا سلازي نن مسلمو چهونو ين نگر سيلو بزيو ملكنو للناس رداچو ميقبا نعم منم نگر عدل ወደ ካዕባ ራሱ ስንመጣ ቂብላ ነው እንጂ ካዕባ ምንም ነገር لا يقدم ولا يؤخر አንዳንዶቹ ካዕባ ላይ የሚተሻሹ አሉ ጨርቅ ይዘው የሚተሻሹ አሉ هذا كله خرافات ما انزل الله بها من سلطان بدعه ነው ምንም ያንን ጨርቅ መተሻሸቱ ምናምን ምንም የሚጠቅመው ነገር የለም እዛ የታዘዝነው እኛ ጠዋፍ በመናደርግበት ጊዜ ሩክን اليمني የምትባላለች ሩክን اليمني በቀኝ እጅ ከቻል ከካዕባ በፊት ከሐጀር الاسود በፊት ያለችው ሩክን اليمني የምትባለው ግፊያ ከሌለ ሰላማዊ ሆኖ ከሆነ የተመለጠቻለች በእጃችን እንደዚህ ነካ እናርጋታለን በእጃችን ነካ እናድርጋታለን በቀኝ እጅ ዝም ብለን ነው የምናልፈው ሐጀር الاسود ከደረስን ካገኘነው እንስመዋለን ካላገኘነው በእጃችን መንካት ከቻል በእጃችን ነካና እጃችን እንስማለን ያልቻልን ከሆነ በሩኩነን ቢስሚላህ አላሁ አክበር ግርግር ያለ ከሆነ ዛህማ ያለ ከሆነ ግን አለመቅረቡ ነው አፍضሉ አጅር የሚያገኘው ሰውየው ሸሽቶ ሲሄድ ይሄን ይመስላል ኢንሻአላህ ተዓላ የሐጀር الاسود ጉዳይ ጀዛከላህ ወላሂ ከሚገባው በላይ ዘርዝረውታል ደግሞ አንዳንዴ እኔ በዛው ዑምራ በሐጅ ላይ ባየሁት ሁኔታ ሰው በአጠቃላይ ስፔሻሊ ከሚድል ኢስት ይሄ ማን ነው ኢንዶኔሲያን ይዘው ምን ይዘው ከኛ ሀበቶች ጀምሮ አንዳንዴ የዑምራ ሚኒንጉ ያልገባቸው ሰዎች አሉ አሁን ምሳሌ የነብያችን አለይሂ ሰላቱ ሰላም ቆብር ይዘየራል ምናምን ሲባል ወላሂ ኡስታዝ አንዳንዴ የሚያውት እዛ ቦታ ላይ ግራ ይገባኛል ሰው የት ነው የሚሄደው እኔ አዋቂ ሆኜ አይደለም ገና ተማሪ ነኝ ግን ሰው ቆሞ ያለቅሳል ልብሱን እንዳሉት እንዲህ ያደርጋል ከዚያ ልብስ እንደ አፈሩን ሁሉ ይዛሉ ምን ይላሉ ያ ሁሉ ምንድነው ዑምራ ከማረጉ ሐጅ ከማረጉ በፊት መጀመሪያ ይሄንን አቂዳና ተውሂዱን ማስተማር አለባቸው ሁሉ እናንተ አሁን ትደክማላችሁ ሁሉን ነገር ታረጋላችሁ ምን ያህላችን ነው የምንተረገብረው እንዳሉት አሁንም ይሄን ካዕባን መንካትም የተወደደ ነው የተጠላም አይደለም ግን ያለ ሱብሃንሁ ወተዓላ እንዳላችሁትም አላሁ አክበር ብለን በርቀትም ግን ሰው ግፊያው ደም እስከማውጣት እስከመደባደብ ድረስ የደረሱ ሰዎች አውቃለሁ ይሄ ምንድነው የአቂዳና የተውሂድ ማለት ነው እና ኢንሻአላህ መቼም ሁሉም በያለበት ዑምራ ይሄድ ዑምራ ሐጅ ከማለት በፊት መጀመሪያ አቂዳና ተውሂድ ማወቁ ቆንጆ ነው ነው የሚለው ለምን ግራ ይገባል አንዳንዴ ዛሬ ቦታ ላይ የሚወርድ ነገር በእስልምና በኩል እንደ ዲናችን ብዙ ግራ ይገባ ነገር አለ መካና መዲና ላይ የሚታየው ነገር አላህ ጀዛዎትን ጨምር ከፈለው ኡስታዝ አላህ ኸይር ነገር ያሰማው ጀዛከላህ بارك الله فيك جزاك الله خيرا وندمي الله يحفظك ይሄ ነው እንግዲህ ወደ ዑምራም ሲኬድ እንዴት መደረግ እንዳለበት ቀድሞ ማወቅ ወደ ሐጅም ሲኬድ ቀድሞ ማወቅ መጀመሪያውም እስልምና የሚለው ያለው العلم قبل القول والعمل ነው መጀመሪያ መማር ከዛ በኋላ ነው ወደ ስራ መገባት ያለበት መጀመሪያ ተማሩ ነው የሚለው እስላምና ተምረን ብንመጣ ጥሩ ነው ስለዚህ ብዙ ጊዜ በካዕባ ላይ የሚሰራ ያለው ብዙ ነገራቶች አሉ ብዙ ጥፋቶች አሉ እነዛ ሁላ እየተማርን በመጣን ቁጥር እናስተካክላቸዋለን ስለዚህ ወንድሜ የጠቆመን ጥቆማ በጣም ጥሩ ነው እኛ ሱና ለማግኘት ብለን ዋጅባቶችን እናበላሻለን ሰዎች እየገፋፋን ስንመጣ ጥቅም አናገኝም መተው ነው የሚሻለው ሱናን መተው ተርኩ ሱና ሚነ ሱና የሚባል ነገር አለ አንዳንድ ጊዜ
ሱናን መተው አጅር የሚገኝበት የበለጠ የሚሆንበት ነገር አለ። እንደዚህ እሱን ለመሳም ብለህ ወንድምህና እህትህን መገፍተር ከባድ ወንጀል ነው። ወንጀል ለመስራት ሱናን ለመስራት ብሎ ወንድሞችን መገፈታተር ተገቢ አይደለም። ስለዚህ ብዙ አመት አለን እኛ መካ አካባቢ ብዙ አመት አለን ቀርበን እኔ በሐያቴ እንግዲህ በሐያቴ ልቆጥር አልችልም ሐጀር አልአስወድ አገኘሁት ምለው አላውቅም። አንድ ወይም ሁለት ቀን ሊሆን ይችላል ብዬ አስባለሁ። ረጅም ዘመናት ኖረንበታልና በቃ እንትን ብለናል። ስለዚህ ሐጀር አልአስወድ ካላገኘው ብሎ ጡንቻውን የሚያሳይ ጉልበቱን የሚያሳይ ሁሉ አለ። ላ ينفع هذا كله خلاص እኛ በሩቅ ታዘናል። ሸሪዓው አስቀምጠውናል ታላቁ የአላህ መልእክተኛ አለይሂ ሰላቱ ወሰለም። ስለዚህ በዛ ሁኔታ መጓዝ ነው። ባረከላሁ ፊክ ወንድማችን፣ ሁላችንም ሊጠቅም የሚችል ትምህርት ሰጥተሃል። ባረከላሁ ፊክ። ሙሉ ምንድነው የሆነ የጻፍሽው? ምን ጠቅጥቄ መጣሁኝ ምን አድርጌ መጣሁኝ ነው ያልሽው? የሆነ ነገር ጽፋ አንዳንድ ጊዜ ኮሜንት ታስቁናላችሁ። አላህ ይحفظكم። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ኡስታዝ፣ ያውና ኢትዮጵያ ላይ ሆኜ አረብ ሀገር እመጣለሁ ብዬ መንገዱ አልተሳካም ነበር ለአንድ አመት። ከዛ አረብ ሀገር ከሄድኩ የሶስት ወር ብር ለአህያቴ ቤት ሰጥቼ ለአህያቴ ቤት እንድሰራላት እሰጣለሁ ብያት ነበር። ስደት ደግሞ በጣም ከባድ ነውና የሶስት ወር ቅር የ15 ቀን መስጠት አልቻልኳትም። ይሄ እንዴት ይታያል? እና ባለፈውም ጠይቄያለሁ። ለምንድን ነው ያልቻልሽው? ስግብግበኛ ሆነሽ ነው እንጂ ለምንድን ነው ያልቻልሽው? ያን የኑሮ ሁኔታ ነው። የራሴንም ህይወት ነው። ኑሮ የሚባለው አማርኛ አታውሪ። ለአላህ ነው ቃል የገባሽው። ለጌታሽ ለአላህ Subhanahu Wa Ta'ala ቃል የገባሽውን አንቺ አሁን 3 ወር አልሰራሽም፣ ከዛ በላይ ሰርተሻል። ስግብግበኛ ስለሆንሽ ነው። መጀመሪያ እዚህ ውስጥ ለምን ትገባላችሁ ነው? አትግቡ። ለአላህ ቃል የገባችሁትን ለአላህ እኮ ነው። ለኔ ቢሆን ኑሮ አንቀሻለሁ፣ እኔ ጉሮሮሽን አንጠለጥልሻለሁ። በገዛ ራስሽ አላህ ሳያስገድድሽ ቃል ገባሽ። አላህ ከሰካልኝ ይሄን አረጋለሁ ብለሽ ቃል ገባሽ። ቃል ከገባሽ አላህ ሲያረግልሽ መስጠት ሲገባሽ እንደገና ቃልሽን አፈረስሽ። ለምን ትገባላችሁ እንደዚህ? ያ አላህ ኢንሻአላህ ሰጣለሁ። እና ባለፈውም ጠይቄያለሁ። ሺሻ ለማዳም ይሰራለሁ ብዬ ነበረ። ሐራም ነው ብላችኋል። ግን ያ ብር ሰደቃ ቢሰጥ አይቃይ ተቀባይነት አለው ወይስ የለውም? እህቴ ሙንከር የሆነ ሐራም የሆነ ነገር በሐራም የሚመጣ ገንዘብ ሐራም ነው ብለ በሐራም የሚመጣ ገንዘብ ሐራም ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ተዓላ ኢዛ ሐረመ ሸይአን ሐረመ ሰመነሁ አሉ። ጌታ አላህ ሱብሓነሁ ወተዓላ አንድ ነገር የሐረመው ከሆነ በዛ በሐረመው የሚመጣ ገንዘብ ሐራም ነው አሉ። ኸምር ሐራም ነው ተብሏል። በኸምር የሚመጣ ገንዘብ ሐራም ነው። ሐራም የሆነው ነገር ደግሞ ሰደቃ ብናወጣበት ተቀባይነት የለውም። ስለዚህ ሐራም ሰርተን የምናገኘውን ነገር በሙሉ አላህ ዘንድ ተቀባይነት የለውም ነው። ጠቅላላ ነው። አሁን ሺሻ ነው፣ ሲጋራ ነው፣ ኸምር ነው ምናምን ነው አይደለም። አጠቃላይ በእስልምና ውድቅ ነው የተባለው እርም ነው የተባለው ነገር በዛ ጉዳይ የምናገኘው ሁሉ ውድቅ ነው። አላህ Subhanahu Wa Ta'ala ደግሞ ከሐራም ነገር የሚሰራ ኸይር ስራ አይቀበልም። ኢነላህ ጠይቡን ላ የቅበሉ ኢላ ጠይባ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጌታ አላህ Subhanahu Wa Ta'ala ጥርት ያለ ጽድት ያለ ጌታ ነው። ንጹህ የሆነ ነገር እንጂ ኢሽካሊያት ያለው ጭምልቅልቅ ያለ ነገር አይቀበልም ብለው ዘግተዋል ነብዩ ሰለላሁ ዐለይሂ ወሰለም። እዚህ በተቻለ መጠን ኸይር ነገር ጥሩ የሆነ ነገር ሐላል የሆነ ነገር ለመስራት እንታገል እዛ ቦታ ላይ ኢንሻአላህ። መርሐባ። አላህ የተሻለን ስራ አላህ ይክፈትልሽ ኢንሻአላህ። አሚን ያ ረብ። ኢንቫይት ላድርግ ወይስ ሰዓት ደርሷል? ይቅር ትቀልጃለሽ እንዴ? አንቺ ትቀልጃለሽ። አንቺ ስላለፈለፍሽ ነው። 12 ተኩል ሆኖ ጭራሽ ላስገባትኛለሽ እንዴ? አላህ ይሳምሕክ። አንዋር ተፈضل አንዋር። السلام عليكم أستاذ. عليكم السلام ورحمة الله وبركاته.
እንዴት ናችሁ? አላህ ይጠብቃችሁ ኡስታዝ። በጣም ጀዛከላህ። አሚን اللهم አሚን ሐቢቢ። እኔ አንድ ጥያቄ ነው ያለኝ ኡስታዝ። ከሀገር ውጭ ነበር ያለሁትና ወደ ስራ ቦታ ስሄድ አብዛኛውን ሰዓት መግሪብ ሰዓት ላይ በመኪና ጉዞ ላይ ነው እና ሶላት ላይ በጣም መኪና ለማቆም መንገዱ አይመችም። ሰውየውም ሰላት ስለማይሰግድ ያን ያክል አይረዳኝም ባስረዳውም እና ብዙ ጊዜ ችግር መግሪብ ሰዓት ላይ ሁሌ በቃ። ስለዚህ እንዴት ባደርግ ይሻላል ኡስታዝ? ቢዚ የሆንክ ነው መንገድ ላይ የሆንክ ነው? አዎ ወደ ስራ ቦታ አደር ነው እና ስራ የምገባው ልክ በ12 ሰዓት መኪና ውስጥ እገባለሁኝ። ከዛ ወደ ስራ ቦታ ስናሄድ መንገድ ላይ መግሪብ ይደርሳል። አንዳንዴ በመኪና ምናምን በመለበት ሰዓት አስቆመዋለሁኝ ለምን ምናምን ሶላት አይሰግድም እና ልጁ ያን ያክል አይረዳኝም። እንደዚህ ስለማይረዳኝ መኪና ውስጥ ብዙ ሰዓት መግሪብ ይደርስብኛል እና አንዳንዴ በቃ ዝም ብዬ መኪና ውስጥ የማቅጣጭበት ሰዓት አለኝ ቀዶው ሲበዛብኝ ማለት ነው። እና ያልፋል ነው ወላ ያአخራለሁ ነው ወላ ያልፋል ነው? ሰላት ጀማዓ መስገድ አልችልም ነው? ኖ አይደለም፣ ሰዓት ያልፋል። ሰዓት ያልፋል። አንድ ሰዓት ሙሉ ነው የምንጓዘው መንገድ። ልክ እንደደረስን ያው ቀዷ ብዬ ነው ማቆም የምችለው እንጂ በጣም ታፈሮ ነው የሚደርሰው። ኢሻ ይደርሳል። ኢሻ እንኳን አይደርስም። ሸፈቀ الأحمر ካልጠፋ እኮ ትንሽ መግሪብ ትንሽ ቢተአخرም ችግር የለም ትደርሳለህ ማለት ነው። ከደሩራ ጀማዓው ነው እንጂ የሚቀርብህ ከደሩራ ይደርሳል። ኢሻ ከገባ ያው ሶላቱ አልፈዋል ማለት ነው። ግን እንደዚህ አይነት ሁኔታ በፍጹም የማይቻል ከሆነ ይሄ የምትለው ያለው ሾፌር የሚባለው ሐበሻ ሆኖ አላህን ለምን አይፈራም? መጀመሪያ እሱ ራሱ መስገድ አለበት። ሐበሻ ነው ሀበሻ አይደለም፣ ተቃያሪ ናቸው። ሂንዲና መስሪ ናቸው። ሁለታቸው የማይሰግዱ ሰላት ሰለላሁ ዐለይሂ ወሰለም። አላ ኩሊ ሐል እንደዚህ አይነት ነገር ከሆነና ወቅቱ በቃ ወቅት ያልፋል የሚል ደረጃ ላይ የደረስክ ከሆነ ውዱ አድርገ መኪና ላይ ድረስና ልክ ያልፋል ወደ ኢሻ ተጠግቷል የሚል ደረጃ ላይ የሚደርስ አይነት የሆነ ከሆነ አንተ መግሪብ ላይ እዛ መኪና ላይ ተቀምጠህ ያለ በተቀመጥክበት ስገድ። ኢተቁላህ መስተጣዕቱም ስለሚል አላህ መርሐባ ኡስታዝ ጀዛከላህ ኸይር። እዛው መኪና ላይ ተቀምጠህም እያለ መስገድ አለብህ። ለምሳሌ ሱብሂ አንዳንድ ሰዎች ወደ ኢትዮጵያ ይሄዳሉ። ወደ ኢትዮጵያ በፕሌን በሚሄዱበት ጊዜ እዛው ላይ ተንጠልጥለው እያለ ነው ሱብሂ የሚደርሰው። መሬት ሲደርሱ ፀሐይ ይወጣል። ስለዚህ ምንድነው ሐሉ? እነዚህ ሐላቸው ምንድነው? ውዱእ አድርገው ይቆዩና ልክ ሱብሂ መድረሱ ሲያውቁ ቦታ ካለ አንዳንድ ጊዜ ቦታ የሚገኛል እዛ ቦታ ላይ መስገድ ነው። ያልተገኘ ከሆነ ቦታው ግን በተቀመጥክበት ቁጭ ብለህ ወደ ተሽከረከረችበት ተሽከርከር እዛ ቦታ ላይ ሶላት መሰገድ ነው ያለበት በወቅቱ። በዚህ አይነት መልክ እንሰግዳለን። ከዛ በኋላ ከወረድን በኋላ ሶላቱ ማን መልሰው ኢተቁላህ መስተጣዕቱም ስለሆነ ሶላታችን ሰሂህ ነው። ይሄም ያንተም ከዛ አንፃር ነው የሚሄደው። ምንም አማራጭ ከሌለ ሰዎች የማያቆሙልህ ከሆኑ ክፋት ያላቸው ከሆነ አንተ የጌታ ወቅት እንዳያልፍብህ በተቀመጥክበት መኪና ላይ ሆነህ መግሪብህን ስገድ። ኢሻ ተረጋግተህ እዛ ቦታ ላይ እንደገባ ትሰግዳለህ ኢንሻአላህ። ይሄ በጨምር ደስ ይለኛል። ጥያቄ ጎረቤት ነበረና በጣም ደካማ ነው፣ ገንዘብ ምናምን እንደዚህ የለውም። በገጠር ያው ሳር ቤት ታወቃችሁ፣ ሳር ቤት ነው ያለውና ሳር ቤት እያፈሰሰበት ዝናብ ላይ ነው የሚያድረውና ሰውየው ሙስሊም ነው። ዲዋም እናደርግለታለን። ሶላት አይሰግድም፣ ሚስቱም አትሰግድም፣ እሱም አይሰግድም። አሁን የሆነች ሊፈቷ ስትጠይቅ ሰምቼ ነበር። ጓደኛ ማክሬ ነበርና የሆነ ገንዘብ እናዋጣና ቤት እንስራለት የሆነ ቆርቆሮ ምናምን ብዬ አማክሬ ጓደኞቼ እሺ ብለውኝ ነበር። አሁን እሱን እንዴት እናድርግ ኡስታዝ? ቃል የሚያስገባው ሶላት እንደሚሰግድ ከሚስቱ ጋር ምን ይሻላል? አዎ ሶላት የማይሰግዱ ከሆነ ምን አባታቸው ያደርጋል? ለአላህ ስጁድ ያልወረዱ ሰዎች ምን ያደርጋል?
ለጌታቸው ለፈጠራቸው ጌታ አላህ Subhanahu Wa Ta'ala ስጁድ የማይወዱ ሰዎች ምን ያደርጋል? እናንተ ካልሰገዳችሁ ለአላህ ካልሰገዳችሁ ምን ብለን ታዲያ እንርዳችሁኛ? እኛ እኮ የምናደርገው ነገር ጌታችን አላህ Subhanahu Wa Ta'ala እንዲወድልን ብለን ነው። ካልሆነማ ስንቱ የሚሰጥ ስንቱ የሚደረግ ነገር አለ አይደል እንዴ? ለይልኝ ለይስሙልኝ ቢሆን እኛ የምናደርገው ነገር አላህ እንዲወድልን ብለን ነው ጌታችን አላህ Subhanahu Wa Ta'ala። ስለዚህ እናንተ ያላችሁበት ሁኔታ ልክ አይደለም፣ ከአላህ ጋር ተጣልታችኋልና ወደ አላህ ተመለሱ፣ እኛ ምናግዛችሁ ብላችሁ ምከሯቸው። ኢንሻአላህ ተውበት አድርገው ወደ ጌታቸው ከመጡ አላህ Subhanahu Wa Ta'ala ረህመን ረሂም ነው ይቀበላቸዋል። በዚህ ሁኔታ ከሞቱ ግን አስሉ ህይወታቸው በሙሉ ዱንያም ምስቅልቅል ነው፣ ነገ አኺራም ሌላ ነገር ነው የሚፈጠረው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም العهد الذي بيننا وبينهم الصلاة فمن تركها فقد كفر አሉ። በእኛና በካህዲያኖች መካከል ያለችውን መለያ ሶላት ነች አሉ። فمن تركها እቺ ሶላት የምትባለውን ነገር እኮ የተዋት ከሆነ فقد كفر አይል ተሐቂቅ ነው። በቃ ክደዋል ከእስልምና ወጥቷል እያሉ ነው ታላቁ የአላህ መልእክተኛ አለይሂ ሰላቱ ሰላም። ሙስሊሞቹ ነው ሶላት የማይሰግዱ ምን ያደርጋል? ከላ ኢላሃ ኢላላህ ቀጥሎ ላ ኢላሃ ኢላላህ ለፍዝ ነው፣ ኢዕቲቃድ ነው። ይሄንን ካለ በኋላ ሰውየው እስልምና ከገባ በኋላ ሶላት መስገድ አለበት። ሶላት ካልሰገደ ያቺ ላ ኢላሃ ኢላላህ ቁም ነገር የላትም ማለት። ስለዚህ አላህን ፍሩ፣ ስገዱ ብላችሁ ምከሯቸው። መርሐባ ብለው ወደ ጌታቸው ሲመለሱ የዛኔ አድርጉላቸው። እናንተ ማእጁሪ ናችሁ። በመታዩት ነገር ካደረጋችሁ በኋላ እንሂራፍ ካደረጉ እናንተ አትጠየቁበትም። እናንተ ግን አሁን በመታዩት ነገር አላህን ፈርተው ወደ ሶላታቸው እንዲመለሱ ይሄንን ምክር መከሯቸው። መህራብ ኡስታዝ ጀዛከላሁ ኸይረን ጀዛ። አላህ ጀዛችሁን አላህ ይከፈላችሁ። ኡስታዝ አላህ ይጠብቃችሁ፣ አላህ ይጠብቃችሁ። በጣም ወላሂ በጣም አከታተላችኋለሁ። ስራ ቦታ ሆኜ ሳዳምጥ ነው የማመሸው። ያው ታብታም ምናምን ለማድረግ እንኳን አይመቸኝም ስራ ቦታ። እኔ በኢርፋን እያዳመጥኳችሁ ነው። ኡስታዝ አላህ ይጠብቃችሁ። ጀዛከላሁ ኸይረን ሐቢቢ አላህ ይባርክ ፊክ ሐፊዘከላሁ ተዓላ። የኔ ጥያቄ ሐጅ ማድረግ ፈልጌ ነበረ። አመቴ 50 አመቴ ነው። ታዲያ ልጅ አይደለሽ እንዴ? 50 አመት እኮ ህፃን ልጅ ነሽ። ባል የለኝም። ያ ረቢ አባቴ 50 አመቱ ነው ለማለት መሰለኝ። ለዛ አይደለም ይሄ አንቺ ቀላቃይ ዝም ብለሽ ፈልጌ ነበረ። አመቴ 50 አመቴ ነው። ባል የለኝም። ሐጅ ለብቻዬ ማድረግ እችላለሁ ወይ ነው? አትቀላቀይ አንቺ። እኔ ሰባብሬም ቢሆን እንኳን አማርኛ ነባለሁ። እንትቀላቀያለሽ። ልጅ አባቷ አልሚም እህታችን አላህ Subhanahu Wa Ta'ala ግዴታ አላደረገብሽም። አላህ ግዴታ አላደረገብሽም እህቴ። ስለዚህ ባልተገደድሽበት ነገር አላህ ይጠይቅሽ። ምክንያቱም የሴት ልጅ ሸርጥ አለ። ሸርጥ ምንድነው? መህረም መኖር አለበት ነው። መህረም መኖር አለበት። መህረም ወይ አባትሽ ወይ ባልሽ ወይ ልጅሽ የመሳሰሉትን መኖር አለባቸው መንገድ እስከሆነ ድረስ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ይሄ መንገድ የሚባለውን ነገር በአላህ ማመንና በአኺራ ማመን ጋር ያይዘውታል። لا يحل لامرأة تؤمن بالله واليوم الآخر عند سيت لج بالله بآخرة يمتامن يهونيشون سيتكو أي فكر لاتم لسوا أي بكالاتم مالو تعالى يا الله ملكتنيا أن تسافر إلا ومعها ذو محرم كسوا قارا محرم كليلات جوزو ما أدرك أي فكر لاتم مالو سلزي جوزو سكيس سنتنو تبلو ستيق علماء تقريبا 8 كيلومتر 8 كيلومتر بلاي የሚያስኬድ የሆነ ከሆነ ሴት ልጅ ማህረም መኖር አለባት። ስለዚህ አንቺ በንያሽ አላህ Subhanahu Wa Ta'ala ዘንድ አጅር ታገኛለሽ። ባይኖርሽ ነው እንጂ ሐጅ ታደርጊ ነበር፣ ባይኖርሽ ነው እንጂ ዑምራ ታደርጊ ነበር። ስለዚህ ጌታ አላህ Subhanahu Wa Ta'ala ውስጥ አዋቂ የሆነ ጌታ ስለሆነ ኢንሻአላህ አጅርሽ እንደተጠበቀ ነው የሚሆነው። አንቺ ግን በእንደዚህ አይነት ሁኔታ ባትሄጂ ነው ምን መክረው አትሄጂ። አላህ Subhanahu Wa Ta'ala ይቀበልሻል። ባረከላሁ ፊኪ ጀዛከላሁ ኸይራን። አላህ Subhanahu Wa Ta'ala ሳሊህ የሆነ አላህ የሚፈራ ዲን ያለው ሰው አላህ ይወፍቅሽ። وما ذلك على الله بعزيز ጌታ አላህ Subhanahu Wa Ta'ala የሚከብደው አይደለም ማንኛውም ነገር
ስለዚህ አላህን የሚፈራ የምትወጂው የሆነ አላህ ይወፍቅሽ አብራችሁ ወደ ሐጅ እንድትሄዱ ኢንሻአላህ 50 ዓመቴ ነው ብለሽ አውቀሽ ወዳችንን ልትበይ ነው 50 ዓመት ልጅ ነሽ ምንም አይደለሽ مرحبا ነብዩ ሰለላሁ ዐለይሂ ወሰለም የ63 ዓመት ኮኖ ያገቧት ሰውዳ ቢንት ዘምዓ የምትባለውን ያገቧት 63 ዓመቷ ነው ስለዚህ ብዙ ከባድ ነገር አድርጋችሁ አትወሰዱት እህቶች ልጆች ናችሁ 50 ማለት ትንሽ ነው የሐበሻ ነገር ሆኖ ግርግር ተፈጠረ እንጂ ልጅ አለች ከላይ ጉድባይ ምን ይያልክ ነው ጉድባይ ምን ይያልክ ነው ኡስታዝ መች ነው ኢትዮጵያ የሚመጡት ከቦሌ ወደ ቤቶች እኔ አደርሶታለሁ አልፈልግም ልትቀጠቅጠኝ ነው የፈለግከው አንተ አሁን አታስፈልገኝም አንተ መመጣበትን እየጠየቀ እኮ ነው እዛ በቦክስ ሊለኝ ምን ያልሽ ነው ሳመት እኮ ሴቶች ምንድነው ይሄ አላህ ይሳምحኝ ማላውቀው አማርኛ ነው ይሄ ናጣለን ምንድነው ደግሞ አይቻልም ምን ያረጋል ወንድሜ ልጅ ክርስቲያን ናት አባቷ ሞተ እሷ ሰደቃ ብታደርግ እሷ ኸይር ስራ ቁም ነገር የለውም መጀመሪያ ኸይር ስራ አላህ Subhanahu Wa Ta'ala ማንኛውም ነገር ሊቀበለው ሰውየው ሙስሊም ሆነ አለበት ሙስሊም ሳይሆን የሚሰራው መልካም ስራ በሙሉ አላህ ዘንድ ተቀባይነት የለውም وقدمنا الى ما عملوا من عمل فجعلناه هباء منثورا ነው የሚለው አላህ ስራህን ለመቀበል መጀመሪያ ሙስሊም ሆነ አለበት ሁለተኛ ደግሞ ስራ አላህ ሊቀበልህ 50 ወቃት ሰላት የምትሰግድ ሰው መሆን አለበት ሶላት የማይሰግድ ሰው ራሱ የሚሰራውን በሙሉ ውድቅ ነው የሚሆነው ምክንያቱም ሁክሙ ኩፍር ነውና ስለዚህ ካፊር የሚያደርገውን መልካም ስራ በሙሉ አላህ ዘንድ ቁም ነገር የለውም ዱንያ ሊጠቅመው ይችላል ለዱንያ መልካም ስራ የሚሰራ ከሆነ ለዱንያ ሊጠቅመው ይችላል ምናልባት ደግሞ ጥሩ ሰው ከሆነ በጣም መልካም ሰው ከሆነ ደግሞ በዛ ስራው አላህ Subhanahu Wa Ta'ala ልቡን ሊቀይረው ይችላል ወደ ዲን ወደ እስላም ሊያመጣው ይችላል ሱብሃንአላህ وما ذلك على الله بعزيز ጌታ አላህ Subhanahu Wa Ta'ala ረሂም ነውና ልፋቱን ሲያይ ልቡን ሊቀይርለት ይችላል እሺ ሌላ ነው ምናምን የሚለው ልጅ ማለት ስለ ሶላህ ነው የጠየቀው ኡስታዝ ለዘመናት ሰግጄ አላቅም መስገድ ከጀመርኩ 3 ወሬ ነው ያለፈኝን አመታት እንዴት መስገድ አለብኝ ማን ነው እሱ ጉድ አሁን ቅድም ጊዜ ያነበቡለት ሴቱን ወንድና አንድ ቁጥር ጻፍ ይሄ ልጅ ነገር ፍለጋ ነው ሁሉም ይጽፋል እኔ አንብቤዋለሁ እሱም ብቻ ነው ማነሳው አንድ ቁጥር ጻፍ አንተ ሰውዬ ይኸውልህ የኛ ሰው እኮ لا حول ولا قوه الا بالله ሁሉም አንድ ጻፈ እኔም አንድ ቁጥር ልጻፍ ገባው ኡስታዝ ልጁን ወንዱን ሴቱን አላቅም አልገባም የታም ጉድባይ እኮ ነው የሱ ጉድባይ ነው ጉድባይ ነው አዎ ሐቢባ አዎ ጉድባይ ነው የታለ ታዲያ ተደበቀ እኮ ይሄንን ጥያቄው በደንብ እንዲያብራራ ነበር የፈለግነው በነገራችን ላይ ተውበት ካደረገ ሰውየው ከመሞቱ በፊት ወደ ጌታው ተመልሶ ወደ አላህ Subhanahu Wa Ta'ala ተመልሶ ጌታዬ ማረኝ ብሎ ሐቂቃ ከዛ በኋላ ቀጥ ብሎ ሰላቱን የሰገደ ከሆነና ከጌታው ጋር የተገናኘ ከሆነ አላህ Subhanahu Wa Ta'ala ይመረዋል አላህ Subhanahu Wa Ta'ala የተውበት ባብ መፍቱህ አድርጎታል በማንኛውም ሰዓት በማንኛውም ጊዜ ሞት ሳይቀድመው ተውበት አድርጎ ወደ አላህ የተመለሰ ከሆነ ማንኛውም ሰው አላህ Subhanahu Wa Ta'ala ይቀበለዋል ስለዚህ አንተ እውነተኛ አሁን ወደ አላህ ተመልሰ 50 ወቃት ሰላት እየሰገድክ ከሆነ ሁሉ ጊዜ ዱዓ አድርግ اللهم يا مقلب القلوب ثبت قلبي على دينك ያልክ ጌታዬ በእምነትህ ላይ በሃይማኖትህ ላይ በእስላም ላይ ጽኑ አድርገኝ ካንተ ጋር ስገናኝም ያ አላህ በዚሁ በእምነቴ ላይ
ንጹህ ሆኜ እንገናኝ ብለህ ጌታ አላህ Subhanahu Wa Ta'ala ለምነው አላህ Subhanahu Wa Ta'ala አርሐመር ራሒሚን ነው የሚፈልገው ተውበት ብቻ ነው وإني لغفار لمن تاب وآمن وعمل صالحا ثم اهتدى إلى وإني لغفار إني እኮ መሐሪ ነኝ አለ لمن تاب የተመለሰ ከሆነ وآمن በዛውም ኢማኑን ቀጥ ያደረገ በጌታ አላህ Subhanahu Wa Ta'ala ያመነ ከሆነ ثم اهتدى ከዛ በኋላ ቀጥ ያለ ከሆነ ለዚህ እኔ እምረዋለሁ ስላለ አላህ Subhanahu Wa Ta'ala ኢንሻአላህ ከሚምሩህ አንዱ ትሆናለህ الله ጽናቱን ይስጥህ ገብተህ ድምጽ ብታሰማ ፈልገን ነበር ጉድባይ ኡስታዝ ግንባሩን ለመሳም ያብቃኝ والله لا ግንባር ምሳም እኮ አይደለም እኔ መስሏችኋል ወይ መስሏችኋል እንደዚህ እኛ ዱዓ የሚያስፈልገን አላህ Subhanahu Wa Ta'ala እንዲያዝንልን እዚህ ምን ጫው ያለ ነው ወንጀላችን ስለሚበዛ ነው ማዕሲያ ስላለን ነው ለዓለሁ አላህ Subhanahu Wa Ta'ala እዚህ ካላችሁ 300 400 ወንድሞች አንዱን እንኳን ሐቂቃውን ተረድቶ ያንን ከተገበረ በዛ አላህ ሰበብ አድርጎ ከማረን ብለን ነው እንጂ ጤነኞች አይደለንም ይሄን እና ግንባሬን ሳሜን ግሬን ሳሜን የሚል ጤነኛ ሰው እንዳይመስል በሽተኛ ነው ያበደ ሰው አላህ Subhanahu Wa Ta'ala ማደካሞች ናቸው እዚህ ግቡ ማይባሉ የሚባሉ ሰዎች በልጠው ቀድመው ሊሄዱ ስለሚችሉ ስለዚህ አብሽሩ እህቶቼ አብሽሩ ወንድሞቼ በትክክል የነበርንበትን መጥፎ ተግባር ትተን ወደ ጌታ አላህ Subhanahu Wa Ta'ala የተመለስን ከሆነ አላህ Subhanahu Wa Ta'ala አርሐመር ራሒሚን ነው ያዛኝ አዛኝ ነው እሱ እንኳን ሙስሊም ሆኖ በጌታው አምኖ ለጌታው እየሰገደ እየጾመ ያለው አይደለምና ከአላህ Subhanahu Wa Ta'ala ፈንግጦ ወጥቶ የነበረውን በክህደት ላይ የነበረው እንኳን ተውበት አድርጎ የመጣ ከሆነ ቀበላለሁ ይያለ ነው አላህ የሱ ባብ መፍቱህ ነው አርሐመር ራሒሚን ነው ስለዚህ አብሽሩ ወንድሞቼ እኛማ በጌታችን አምነናል በገፋ ካለ ወንጀል እንሰራለን ጥፋት ላይ እንወድቃለን እንጂ በጌታችን አምነናል ስለዚህ በጌታችሁ ተስፋ ልትቆርጡ አይገባም አላህ Subhanahu Wa Ta'ala لا تقنطوا من رحمة الله ነው የሚለው ولا يئسوا من روح الله ነው የሚለው ስለዚህ ኢንሻአላህ ተዓላ በጌታችን አላህ Subhanahu Wa Ta'ala ተስፋን ቆርጠም አርሐመር ራሒሚን ነው ያዛኞች አዛኝ ነው ባረከላሁ ፊኩም ዛሬ ይሄው 7 ሰዓት ደርሷል እንግዲህ እኔም በተናገርኩት እናንተም በሰማችሁት ተጠቃሚዎች አላህ ያድርገን تقبل الله لي ولكم وجعلني وإياكم من الذين يستمعون القول فيتبعون أحسنه ربنا عليك توكلنا وإليك أنبنا وإليك المصير ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم ربنا عليك توكلنا وإليك أنبنا وإليك المصير ربنا لا تؤاخذنا إن نسينا أو أخطأنا ربنا ولا تحمل علينا إصرا كما حملته على الذين من قبلنا ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين يا حي يا قيوم يا ذا الجلال والإكرام يا من ترى مكاننا وتسمع كلامنا وتعلم سرنا وعلانياتنا اللهم فاغفر لنا ما قدمنا وأخرنا وأعلنا وأسررنا اللهم أنت أعلم به منا أنت المقدم وأنت المؤخر وأنت على كل شيء قدير ربنا إننا سمعنا مناديا ينادي للإيمان أن آمنوا بربكم فآمنا اغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الأبرار ربنا وآتنا ما وعدتنا على رسولك ولا تخزنا يوم القيامة إنك لا تخلف الميعاد وصلى الله وسلم على نبينا محمد وعلى آله وصحبه أجمعين لي وندموچه توچه ችግር ላይ ያላችሁ መከራ ላይ ያላችሁ ስቃይ ላይ ያላችሁ ውስጣችሁን የሚያቀይ ሆነ ጌታ ነውና አላህ Subhanahu Wa Ta'ala አፊያ አላህ ይስጣችሁ አፊያችሁን አላህ ይስጣችሁ ጤናችሁን አላህ ይስጣችሁ በስደት ላይ ብዙ አመት የተንከራታታችሁ እህቶች ሐጃችሁን አላህ አውጥቶ ወደ ሀገራችሁ የምትመለሱ አላህ ያርጋችሁ በበሽታ የምትሰቃዩት በሽታችሁን አላህ Subhanahu Wa Ta'ala ያንሳላችሁ ቤተሰቡ የሞቱባችሁ ሁሉ የሞቱትን ቤተሰቦቻችን ሁሉ አላህ ለጀነት ያርጋቸው በአፊያ ያሉ ቤተሰቦቻችን በህይወት ያሉ ቤተሰቦቻችን ደግሞ አፊያቸው አላህ Subhanahu Wa Ta'ala ሙሉ ካሚል ያድርግላቸው እኛም ሐጃችንን አውጥቶ ጌታችን አላህ Subhanahu Wa Ta'ala
ከሱ ጋራ ለሱ ለብቻው ከሱ ሌላ ለማንም የማናጎበድዱነን ከሱ ጋር ስንገናኝ ደግሞ እሱን ብቻ ይዘን ከአላህ Subhanahu Wa Ta'ala የምንገናኝ በሸሃደተን አላ ኢላሃ ኢላላህ ወአነ ሙሐመድን ረሱሉላህ ከጌታችን የምንገናኝ አላህ ያድርገን እያልኩኝ በሰላም ያዋለን ጌታ በሰላም ያሳድረን። እንግዲህ እኔም በተናገርኩት እናንተም በሰማችሁት ተጠቃሚዎች አላህ Subhanahu Wa Ta'ala ያድርገን። በዚህ ግሩፕ ላይ እንደሰበሰበን ሁሉ በጀነት ላይ الله يسبسبان. هذا والله أعلم والسلام عليكم ورحمة الله وبركاته. بركاته أستاذ الله خير جزاكم يكفلاችሁ. أوري أنت ورينا أوري أستاذ እኔ ማለት ነው ከዚህ በፊት ላይቭ ሪከርዱ እኔ ስልክ ይቀመጥ ነበር በዛ ቆርጬ ነበር ሙፖስት የነበረ አሁን አይመጣልኝም የሆነ ነገር ሆኗል የሆነ ነገር የሚነካካ ነገርም አለ ሰዎች እኮ እንትን እየተደረገ ነው አሉ ወደዚህ ወደ እኔ እናንተ እዚህ ያስተማርኩኝ ያለው ወደ እንቱን እየላከ ቆራርጦ ይልከዋል መሰለኝ አው ፊት ይመጣልኝ ነበር በሱ ቪዲዮ ታርጌ ነበር አይኔ ሙፖስት የነበረው ግን አሁን የለም አይመጣልኝም በፈልጋለሁ መስተካከል ካለበት ኢንሻአላህ እናየዋለን ኢንሻአላህ እቺ መርየም ምን ሆና ነው ተፈንጊ ያለው ብላ ነው እንዴ ቀድሞ ይባል ነው እንጃ እንደ ድሮ ስራ ምናምን በድሮ ጊዜ ከዚህ በፊት ብቻ ነው ያላቅም ስራ ቢዚ ናት መሰለኝ ላይ በዛ አይደለም ሞዴሬተሮች በዙና ልክ ሲወራወሩ ነው መሰለኝ ስትፈልግ እኮ መታሷ ማፈነጋገል ይችላልች ሁላችሁንም ቀዳሚ ሷል መሪስ ሷነች ሐላፊው እኮ ሷነች አው እንዴ አው ይሄ ሁላ خلق የሚያውቃት ሷን ነው መጀመሪያ አይደለ ለኔም ነው መጀመሪያ ሰነ ግሩፕ ያላችሁ እስኪ ጠይቃታለሁኝ አው ኢንሻአላህ المهم ሰላም በያት ባረከላሁ ፊኩም جزاكم الله خيرا አይ የቴሌፎንማ መስጠቱ ላይ ችግር አለ ለምን እንደዚሁ እንኳን አሁን የሚጻፍ ጽሁፍ አላሁ ሙስተዓን ገልጭ ያለ ከፍቻ ላይውም አንዳንዱ ጊዜ በግድ መመለስ ሊኖርብኝ ስለሚችል አልመልስም ጠቅላላ የተጻፈውን በሙሉ ወላሂ ወደ 700 አካባቢ አለ ግን አላየውም አልመልስም ለምን ችግር ይፈጥራል ቴሌፎን ምን ሰጣጭ ቴሌፎን ከተሰጠ መጨረሻ እንቅልፍ ያሳጡናል ስለዚህ ለዛ ብዬ ነው ባረከላሁ ፊኩም እዚህ አንዱ በጠየቀው 400 500 ሰው ነው የሚጠቀምበትና እዚህ ማስተናገድ ይበቃል ወንድማችን ጉድባይ መርሐባ ኡስታዝ አብሽሩ كبنوتنا جزاك الله خيرا بارك الله فيك يسر الله أمرك غفر الله ذنبك ستر الله عيبك بارك الله فيكم سيت هون وندهن كنا لوقنا مسكين تكو مسكين سيدنا وند استشجر كانوا كله غيب واستزيبا بحجاب تشفنوا وكاستشجروا ጉድባይ አሁን እስኪ ማን ግለጽ ذكر ሙንሳ ማሻአላህ ወንድና አላስ እንግዲህ ኢንሻአላህ ስመጣ እንገናኛለን باذنillah عز وجل በቅርብ ጊዜ እንመጣለን ብለናል ባረከላሁ ፊኩም ጀዛኩሙላህ ኸይራን يلا السلام عليكم ورحمة الله وبركاته عليكم السلام ورحمة الله وبركاته أستاذ عليكم ورحمة الله وبركاته